የፈለክ ይሄ ስለርሱ ያሳያል እንድትለይ ሳይሆን ጥያቄ አምላክ አንድ ነው ብለህ ቅድም በድፍረት እንደተናገርክ አምላክ አንድም ሶስትም ነው ብሎ ያስተማረ ነቢይ አለ ወይ ነው ጥያቄ። ግልጽ። በጣም ጥሩ ኡስታዝ፣ ጥሩ ጥያቄ ነው የጠየቀው። ቃል በቃል አላህ እኔ አምላክ ነኝና አምልኩኝ የሚል ጥቅስ አለ በቁርአን ውስጥ አለ፣ በደንብ አለ። እኔ አምላካችሁ አላህ ነኝ እኔም ብቻ አምልኩ የሚል ጥቅስ አለ። አዎ በደንብ አለ። ያውጣና አሳየኝ እስቲ ቁርአን ውስጥ። ላሳየህ ነው ግን ያ እንደሌለ አረጋግጥ መጀመሪያ። ቀጥታ አሁን ወጣ አድርጌ ነው ማሳየህ። እኔ ጠየቀውን መጀመሪያ መልስ። ላሳየህ ነው ያው ምንም አልቆይም፣ አንድ ሰከንድ አልቆይም። ላሳየህ ያው ዝግጁ ወላሂ ላሳየህ ዝግጁ ነኝ። ግን አንተ ያንን ጨርስ መጀመሪያ። አምላክ አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ አለ? ሐሳቡ አለ ነው እያልኩ ያለሁት። አልጠየቅኩህም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ መጽሐፍ ቅዱስ? ሐሳቡ አለ ነው እያልኩ ያለሁት። ቃሉ ግን የለም አይደለ? ይሄ ለሰዎች አእምሮ እንዲገባቸው ነገረ ስላሴን እንዲረዱ የምንጠቀመው ቃል ዮኒሻ አምላክ አንድም ሶስትም ነው የሚል ቃል አለ መጽሐፍ ቅዱስ ላይ? እንደሱ ብሎ ያስተማረ ነብይ አለ? እየነገርኩ እኮ ነው። ቃል በቃል አላህን የሚል የለም። ግን አላህ አምላክ መሆኑን መምህራንና ወይም ደግሞ ነቢያቶች ናቸው። እሱ ስለ አላህ ትጠይቀኛለህ። ያው እኔ እኮ በድፍረት መለስኩልህ፣ ላሳይህም ነው። አንተ ግን የተናገርከውን መጽሐፍህ ላይ ታሳየኛለህ? አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ ያለ መጽሐፍ ቅዱስ ላይ? በደንብ አለ። ሐዋርያው ቅዱስ ጳውሎስ ስለ አብና ወልድና መንፈስ ቅዱስ በደንብ አድርጎ የተናገረበት ስፍራ አለ። አልጠየቅኩም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ? ይሄ ለሰዎች አእምሮ እንዲገባ ተብሎ የተጻፈ ጽሑፍ እንጂ የመጽሐፍ ቅዱሱ ሐሳብ ወይም ግብሩ አለ ነው እያልኩ ያሉት። ኡስታዝ ሰው መልስ የለም። አንተ እሺ የኔን መልስልኝ። በቃ የኔን አሳይኝሽ። አላህ እኔ አምላክ ነኝና እኔን አምልኩኝ የሚለውን አሳይኝ። ያንተ መጀመሪያ ያንን የለም በላ የሌለውን ነገር የለም በልና ከዛ እኔ ደግሞ ያለውን ላሳየህ። አንተ የተጠየቀው መጽሐፍ ቅዱስ ላይ እሺ አምላክ አንድም ሶስትም ብሎ ያስተማረ ነብይ አለ? ለሰዎች አእምሮ እንዲገባ ሰዎች ነገረ ስላሴ ስለ ሰው አይምሮ አይደለም ጥያቄ። መጽሐፍህ ላይ ማስረጃ እየጠየቁህ ነው ለተናገርከው። አምላክ አንድም ሶስትም ነው ብሎ ያስተማረ ነብይ አለ? ሐሳቡ አለ፣ ቃል በቃል የተናገረው ግን የለም። አላሁ አክበር። ከዛ እነሱ ጥቅስን ከዚያም የሚሉና ይሄ ስለዚህ እምነታችንን ይገልጻል። አይከብድም? እምነትህን ሂደህ እኔ ለምሳሌ ስለ እስልምና ሂጄ ራሴ ገና ፈልጌ ምናምን ጥቅሶችን ከዚያም አታክስና አጋጭና በቃ ይሄ እምነቴን ይገልጻል። ራሱ ነው ገልጾልኝ ላገኘ የሚገባው። ያ ጀማዓ በቃ አላህን እኔ አምላክ ነኝና ቀላል ነገር ታውጣልኝ። አዎ አምላክ አላህ ስብሐነሁ ወተዓላ ቃል በቃል ኢነኒ አነላህ ላኢላሃ ኢላ አነ ፈዕቡድኒ ይላል። እኔ አላህ ነኝ ከእኔ ሌላ ማንም አምላክ የለም እኔንም ብቻ ተገዙኝ እያለ ቃል በቃል ይናገራል አምላካችን አላህ ሱብሓነሁ ወተዓላ። እኔን አምልኩኝ ነው። እኔን አምልኩኝ። አምልኩኝ ምንድን ነው? አምልኩኝ ለእኔ ብቻ አምልኮን አቅርቡ የሚልበት ቃል በቃል አላህ አለ ወይ እኮ? ልናሳየ ነው። ልናሳየ ነው። ኢብራሂም ማውጣት ይመችሻል? አሰላሙ አለይኩም አዘጋጀ። እሺ አሁን ተመልከት። ጉድ እኮ ነው ጀማ። ያውና ቃል በቃል አምላካችን አላህ ከቁርአን አላህ ይሄን የተናገረበትን አሳይና ያልከው ያው ሱራ ጣህ እኔ አላህ እኔ ነኝ አለ። ያ ሰላም ያለ እኔ አምላክ የለምና ተገዛኝ አለ። ሱራ ስንት ነው እሱ? 20:14 ላይ ሱራ ጣህ ላይ ሱረት አሊ አይደለም ጣህ። እሺ